አንዳንድ ሰዎች የሙቀት መጠን መለኪያ እንደሆነው ቴርሞሜትር ናቸው። በአካባቢያቸው ተጽዕኖ ቁጥጥር ስር ይውላሉ። ባህሪያቸው ሙሉ በሙሉ በውጫዊ ተጽዕኖ ይወሰናል። ሌሎች ደግሞ ቴርሞስታር ናቸው። በአካባቢያቸው ቁጥጥር ስር በመሆን ፈንታ አካባቢያቸውን ይቆጣጠራሉ። ሁሉም ሰው ወደዚህ ዓለም የተላከው በገደብ የለሽ ችሎታ ቢሆንም የተከማቸ ችሎታቸውን በከፍተኛ ሁኔታ የሚጠቀሙበት እጅግ ጥቂቶች ናቸው። የተወደዳችሁ ቤተሰቦች፣ ዛሬ የምናነሳው በውስጣችን የተከማቸውን ችሎታ በከፍተኛ ሁኔታ በመጠቀም እንዴት ራሳችንና አካባቢያችንን መለወጥ እንደምንችል ነው። በዚህ ቪዲዮ ወደ ፈጣሪያችን እንጂ ወደ ተፈጠረው ነገር እንዳንመለከት፣ ሌሎች ሰዎች የሚሉንን አምነን መቀበል እንድናቆም፣ ምርጫችንን የምንኖርበትን ዓለምና ጥሬ ሀብታችንን እንድናውቅ፣ በውስጣችን የተከማቸውን ችሎታ እንዴት እንደምንከተለውና በምን አኳኋን እንደምንጠቀምበት፣ እንዴት ለሌሎች እንደምናካፍለው በጥልቀት እንረዳለን። በቅድሚያ ግን ለዚህ ሀሳባችንን በጥሩ መንገድ ለምናድስበት ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ከሆኑ ደግሞ ላይክ እና ሼር በማድረግ ለሌሎች እንዲያደርሱ እንጠይቃለን። ስኬት እኛ ባደረግነውና ሌሎች ባደረጉት መካከል ያለ ንጽጽር እንዳልሆነ መረዳት ያስፈልገናል። ስኬት በቀላሉ ሲገለጽ ያለንን እምቅ ኃይልና እምቅ ክህሎት፣ በውስጣችን የተከማቸውን ችሎታ በከፍተኛ ሁኔታ መጠቀም ማለት ነው። ማይለስ ሙንሮ በውስጣችን የተከማቸውን ችሎታ በከፍተኛ ሁኔታ በመጠቀም ለእግዚአብሔር ክብርና ለማህበረሰቡ ጥቅም የሚጠበቅብንን እንድናበረክት ጥልቅና ምክንያታዊ በሆነ መልኩ ይነግረናል። ሂደቱ አስቸጋሪና ውጣ ውረድ የሚበዛበት ቢሆንም በዚህ ተግባር ትተን የምናልፈው ዱካ ጥልቅና ሌሎችን በትክክለኛ መንገድ የሚመራ ነው። በውስጣቸው የተከማቸውን ችሎታ በተገቢው ሁኔታ አሟጣው ሳይጠቀሙበትና የተጎሳቆለ ኑሮ መርተው ያለፉ ስፍር ቁጥር የሌላቸው ሰዎች ናቸው። ይህንን አባባል ሁላችንም እናውቀዋለን። ጨቡዴ ያኔ ሰኞ ተወለደ፣ ማክሰኞ ኖረ፣ ሮብ አገባ፣ ሐሙስ ታመመ፣ አርብ ባሰበት፣ ቅዳሜ ሞተ፣ እሁድ ተቀበረ። ምናልባት ይህ አይነቱ ደካማ የህይወት ዘይቤ ደክሞና ለፍቶ ለስኬት ከመብቃት ይልቅ አቋራጭ መንገድን መጠቀም፣ ከትጋት ይልቅ ስንፍናን፣ እኔ ምን ማበርከት አለብኝ ከማለት ይልቅ ምን አገኛለሁ ማለትን፣ የትብብር እጅን ከመዘርጋት ይልቅ ራስን ከኃላፊነት ማሸሽንና ተገቢውን ምክንያታዊ መፍትሄ ላይ ከማተኮር ይልቅ ችግሮችን ለመደርደር ቅድሚያ መስጠትን በሚያበረታታ ማህበረሰብ ዘንድ ድጋፍ ሊያገኝ ይችላል። በርካታ አስተዋይ ልቦና የሌላቸው ሰዎች ህይወትን ቀለል አድርገው ሰዳት ለሚለው ሰይጣናዊ እሳቤ ሰለባ ሆነዋል። ዲስከቨሪንግ ዩር ፖቴንሻል፣ ክህሎታችንን ማግኘት። ክህሎት ጥቅም ላይ ያላዋልነው ችሎታ ነው። ክህሎት የተሰወረ ኃይል ነው። ያላደረግናቸውን ነገሮች በሙሉ ወደ ማድረግ የምንደርስበት ነው። ክህሎት በህይወት ዘመን ጉዞ እየገለጥነው የምንሄደው ሂደት ነው። ትክክለኛ ማንነትህን አሳውቆ የምትደርስበትን ወይም የምትሆነውን የሚያስረዳ ነው። ክህሎት የምትችለውን ነገር እንዴት ማድረግ እንዳለብህ የምታውቅበት ነው። ያደረግከውን ሳይሆን የምታደርገውን ወይም ልታደርግ የምትችለውን የሚያሳይ ነው። ክህሎትህን በአንዴ የደረስክበት ከመሰለ ሩቅ መሄድ አትችልም። ስለዚህ ክህሎት ወደፊት እየተጠቀምንበት የምንሄደው ከሆነ ሁልጊዜ ከኛ ጋር ይቀጥላል። የመሻሻል ወይም የእድገት ትልቁ ጠላት የመጨረሻው ስኬት ነው። ነገር ግን ሁሌም ቢሆን ወደፊት ተራማጆች ከሆንን ልክ እንደ ነፍሰ ጡር ነው የምንሆነው። አንድ ጽንስ ወዲያው እንደማይወለድ ሁሉ ክህሎትም በየጊዜው ለውጦችን እያስተናገደ የሚቀጥል ሂደት ነው። በወሩ መጀመሪያ ወይም መካከል ላይ ጽንሱ በቃኝ ብሎ ቢል ያን ጊዜ ሙት ይሆናል። ማንኛውም ሰው ወደዚህ ምድር ባዶውን አልመጣም። እደግመዋለሁ፣ ማንም ሰው ወደዚህ ምድር ባዶውን አልመጣም። ወደዚህ ምድር የመጣ ነው በብዙ ክህሎት ሲሆን ያንን ክምችት ወይም የክህሎት ክምችት እየመነዘር ነው በህይወት ጉዟችን እንጠቀምበታለን። ይህን የተፈጥሮ የክህሎት ክምችት አበጅተን ለትውልድ ማስተላለፍ ካልተቻለ የትውልድ ሌቦች እንሆናለን። የተሰጠንን ክህሎት በማውጣት ከተጠቀምን በኋላ
ቀጣዩ ትውልድ መድረስ እንችላለን። ነገር ግን ይህ ክህሎት እንደተጠራቀመ ሳናውጣው ብንቀር በመጪው ትውልድ ያለምንም አስተዋጽኦ ራሳችንን እናገኘዋለን። የምናወጣው ወይም የምናበረክተው አስተዋጽኦ ምንም ያክል ቢሆን ክህሎታችንን ከማውጣት መቆጠብ የለብንም። አሁን ልነግራችሁ የምፈልገው መጠበቅ ስለሚገቡን ሚስጥሮች ይሆናል። ይህም ሚስጥር ስለእናንተ ሲሆን ማንም ቢሆን እናንተን ሊያውቃችሁ አይችልም ከፈጠራችሁ ፈጣሪ ውጪ። እናም ላወራችሁ የምፈልገው ነፃ በሆነ መንገድ እንዴት ክህሎታችሁን ማግኘት እንደምትችሉ ነው። ፕሪንሲፕልስ። ለነፃነት የመጀመሪያው ቁልፍ እውቀት ሲሆን የእውቀት ቁልፍ ደግሞ እውነታ ነው። የእውነታ ቁልፍ ደግሞ ፈጣሪ ነው። በድጋሚ የእውነታ ቁልፍ ፈጣሪ ነው። ትልቁ የሰው ጠላቱ አላዋቂነት ወይም ድንቁርና ነው። አላዋቂነት የጤናማ ያልሆኑ ነገሮች በሙሉ መንስኤ ነው። ካለማወቅ የተነሳ ሁሉንም ነገሮች እናሳብባለን። ለምሳሌ የተበላሸ ምግብ በልተን ስንታመም በሰይጣን እናሳብባለን። አላዋቂነት ትልቁ የሰው ጠላቱ ነው። እግዚአብሔር ሲናገር ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ቁልፍ ነገሩ እዚህ ላይ ነው። ምንም የምታውቀው ነገር ከሌለ ለልጆች የምታስተምራቸው የምታውቀውን ነው። ከዛ ልጆች ካንተ የበለጠ ጎበዞች ይሆናሉ። የማውቀው የተማርኩትን ሁሉ ነው። አንድ ነገር አስተውሉ። ብዙ መጽሐፍትን ብንገዛ የምናውቀው ያነበብነውን ነው። በበፊት ዓመታት ብዙ መጽሐፍትን ገዝታችሁ በላይብረሪ ውስጥ ከማስቀመጣችሁ የተነሳ ገጾቻቸው ተቀዳደዋል። ከዛም ሰዎች መተው ቤታችሁ ውስጥ ያለውን ቤተ መጻሕፍት በማየት ይህን ያክል እንደምታውቁ በማሰብ ይደነቃሉ። ለዚህ ነው ኢንፎርሜሽንን መግዛት ቢቻልም መገለጥን ግን ሊሰጥ አይችልም የሚባለው። ኢንፎርሜሽንን መግዛት መገለጥን አይሰጥም። ስለዚህ ነው እግዚአብሔር ዕውቀት ስለጠላችሁ እኔም እንደዚያው ያለው። በአጭሩ የጠላነው ነገር ሊወደን ወይም ሊቀበለን አይችልም። አላዋቂነት የራስ ውሳኔ ነው። እግዚአብሔር ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ካለ በሰይጣን ማሳበብ አይኖርብንም። በቤተሰብ መምህራኖች፣ የትምህርት ስርዓቱ ላይ ማሳበብ አይኖርብንም። ዕውቀት ለነፃነት ቁልፍ ነው። ነገር ግን ለዕውቀት ቁልፍ የሆነው እውነትን እርግጠኞች መሆን ይገባናል። ዕውቀት ኃይል ስለሆነ እውነትን ማወቅ ያለብን ለዚህ ነው። የተሳሳተ ነገር እንዳናውቅ መጠንቀቅ ያለብን ለዚሁ ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ሲናገር እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ያላቸው የእውነትን ዕውቀት ታውቃላችሁ ነው። በተቃራኒው ሰይጣን የውሸትን ዕውቀት በሚገባ ያስተምረናል። ከዚህም የምንረዳው የአንድ ነገር ትክክለኛ ዕውቀት የምናገኘው ከሰሪው ወይም ከፈጣሪው ነው። የትኛውንም ምርት በምንገዛበት ጊዜ ምርቱ የታሸገበትን ስንከፍተው ማኑዋል፣ የአሰራር መመሪያ መጽሐፍ እናገኛለን። ከዚያም ይህንን ማኑዋል ሳያነቡ ምርቱን እንዳይገለገሉበት የሚል ማስጠንቀቂያ እናገኛለን። ያንን የአሰራር መመሪያ ከተከተልን ምርቱ አገልግሎቱን በሚገባ መጠቀም እንችላለን። ለምሳሌ የልብስ ንጽህና መስጫ ሳጥንን እንመልከት። 12 ጥቅሞች ያሉት ሲሆን ብዙ ጊዜ እኛ በተለምዶ የምንጠቀመባቸው ስታርት፣ ኢንድ፣ ኤር ፕሬሸር፣ አውትሌቱን ብቻ ነው። ይህም ማስጀመሪያውን፣ ማብቂያውን፣ ማድረቂያውንና ቆሻሻ ማስወገጃውን ማለት ነው። ብቻ በልምድና በሙከራ ስለምንጠቀምባቸው ማሽኑ ሊሰጠን የሚገባውን ቀሪ 8 የአገልግሎት ጥቅሞች የአሰራር መመሪያውን ካለመከተላችን የተነሳ ልንጠቀምባቸው አንችልም። በፕላኔታችን ላይ በሀብት እጅግ የበለጸገው ስፍራ የሚገኘው በሳውዲ አረቢያ፣ በኢራቅ ወይም በኩዌት ያሉት የነዳጅ ዘይት የሚፈልቅባቸው መሬቶች ላይ አይደለም። ወይም በደቡብ አፍሪካ የአልማዝና የወርቅ ማዕድናት ክምችቶች የሚገኙበት መሬቶች አይደሉም። ወይም በቀድሞ የሶቪየት ህብረት ዩራኒየም የሚገኝበት መሬቶች ላይ አይደለም። በአፍሪካ የብር ማዕድናት ተከማችተው የሚገኙበት ስፍራም አይደለም። ሊያስገርማችሁ ቢችልም የዓለማችን እጅግ ሀብታሙ ስፍራ የሚገኘው ከቤታችሁ ትንሽ ራቅ ብሎ ነው። ይህ ሀብታም ስፍራ በአቅራቢያችሁ የሚገኘው የመቃብር ቦታ ውስጥ ይገኛል። በዚህ የመቃብር ስፍራ ከመሬት በታች በርካታ እውን ያልሆኑ ህልሞች፣ ያልተዜሙ ጥዑመ ዜማዎች፣ ያልተጻፉ መጻሕፍት፣ በሸራ ላይ ያላረፉ ስዕሎች፣ ለሌሎች ያልተጋሩ ሐሳቦች፣ ወደ ተግባር ያልተለወጡ ፈጠራዎች፣
ከአእምሮ ጓዳ ያላለፉ ስፍር ቁጥር የሌላቸው ንድፍና እቅዶች ከግብ ያልደረሱ ዓላማዎች ተቀብረው ይገኛሉ። የመቃብር ስፍራዎች የተሞሉት እምቅ ሆነው በቀሩ እምቅ ሀብቶች ነው። እንዴት ያለ አሳዛኝ ነገር ነው! በከተሞቻችን ጎዳናዎች ላይ ሳልፍ የከፍተኛ ሁለተኛ ደረጃ ተማሪዎች ሳለን ባለብዙ ተሰጥኦ ጎበዝና ጉጉ የነበሩ ታዳጊዎች አሁን የተመሳቀለና ረብ የለሽ ህይወት ሲመሩ ሳይ ልቤ ያለቅሳል። ታዳጊ ወጣት ሳሉ ህልም፣ ፍላጎት፣ እቅድና ተነሳሽነት ነበራቸው። አሁን በአልኮል ሱሰኝነት፣ በዓላማ የለሽነትና በአጉል ጓደኞች ተከበው ጠፍተዋል። ህይወታቸው በእቅድ የማይመራና ውሳኔያቸው የዘፈቀደ ሆኗል። ይህ ነባራዊ ምስቅልቅል በጣም ያሳዝናል። በእነኚህ ሰዎች ውስጥ የነበረው ታላቅ ህልም በታላቅ ተስፋ መቁረጥ ተተክቷል። በዓለማችን ላይ ከተከማቹት ከ8 ቢሊዮን በላይ ሰዎች ውስጥ እውነተኛ በውስጣቸው የተከማቸውን ችሎታ በተወሰነ መልኩ ቢሆን ተግባራዊ ያደረጉት እጅግ ጥቂቶች ናቸው። እናንተስ በውስጣቸው የተከማቸውን ሀብት ይዘው ይህችን ምድር ከሚሰናበቱት ሰዎች መካከል ናችሁ? ተከታዮቹን ጥያቄ ለራሳችሁ ጠይቁ። እኔ ማን ነኝ? እዚህ ያለሁት ለምንድን ነው? ምን ያክል የተከማቸ ችሎታ አለኝ? ምን የማከናወን ብቃት አለኝ? የእኔ ችሎታ የሚለካው በምን መመዘኛ ነው? የእኔን ችሎታ በምን አይነት ሂደት ማሻሻልና መጨመር እችላለሁ? ገደቦቼ፣ ድክመቶቼስ ምን ናቸው? በእነዚህ ጥያቄ መልሶች ውስጥ የስኬታማና የተሟላ ህይወት ቁልፍ ይገኛል። በህይወት ውስጥ እጅግ አሳዛኝ ከሆኑት ነገሮች አንዱ በውስጣችን የተከማቸው ችሎታ ሲባክን መመልከት ነው። በርካታ የተከማቸ ችሎታ ያላቸው ሰዎች የተከማቸ ችሎታን ጽንሰ ሐሳብ ጭራሽ ስለማይረዱት ያላቸውን ክህሎት አይጠቀሙበትም። እናንተ ውስጥ የተከማቸ ችሎታ ሀብት አለ። ውስጣችሁ ያለውን ችሎታ እጅግ አስፈላጊና ያልተነካ ሀብት በማውጣት ዓለምን እንድትባርኳት አሊያም እንደምታሳዝኗት ልትወስኑ ይገባል። እናንተ እስካሁን ከከወናችሁት ወይም ከተገበራችሁት በላይ ናችሁ። እስከ መጨረሻ ስለተከታተላችሁን እናመሰግናለን። በቀጣይ የምንሰራቸው አይምሮን የሚያድሱ ጠቃሚ ሀሳቦች እንዲደርሱ ቪዲዮውን ሰብስክራይብ በማድረግ ይህ ቪዲዮ ሌሎች ጋር እንዲደርስ ደግሞ ላይክ እና ሼር በማድረግ ይተባበሩ።